ሰላም እንደምን ቆያችሁ የእግዚአብሔር ቤተሰቦች። አሁን በያዝነው 40 ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ 40 ቀንና 40 ሌሊት ከጦመ በኋላ ተራበ ይለናል። እንግዲህ ከጦመ በኋላ የተራበው መላእክትን በቅዳሴ የሚያጠግባቸው ረቂቁንም ግዙፍንም ፍጥረት በመግቦቱ ያልተለየ ቸር አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ የስስትን ፈተና ድል የምናደርግበትን ኃይል ይሰጥ ዘንድ በስስት ተፈትኗል። ልክ ከተራበ በኋላ ፈታኝም ቀርቦ አንተ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ እዘዝ አለው ይላል። የእግዚአብሔር ልጅ ከሆንክ የሚለው ጥያቄ የመጣው በደ ዮሐንስ በማከለ ዮርዳኖስ ሲጠመቅ አብ በደመና ሆኖ የምወደው ልጄ ይህ ነው ሲል መንፈስ ቅዱስ በርግብ አምሳል መጥቶ በጌታችን በኢየሱስ ክርስቶስ ራስ ላይ ሲያርፍ ተመልክቶ ነበርና እውነት ከሰማይ የመጣለት ድምጽ ለእርሱ ምስክርነት ነው ወይ? እውነት እሱ የእግዚአብሔር የባህሪ ልጁ ኢየሱስ ክርስቶስ ነው ወይ የሚለውን ለመፈተን አንተ የእግዚአብሔር ልጅ ከሆንክ ብሎ ጠይቆታል። እንግዲህ ጌታችን በትህትና ነው የመለሰለት ከመጻሕፍት ቃል ጠቅሶ እነዚህን ድንጋዮች ዳቦ እንዲሆኑ እዘዝ፣ በዚህ የእግዚአብሔር ልጅነት ይታወቃል ለሚለው የዲያብሎስ ፈተና ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል በሚል የመጽሐፍ ቃል ብቻ ድል መጥቶታል እንጂ ጌታችን ኢየሱስ ክርስቶስ ድንጋዩን ወደ ዳቦነት ወይም ወደ ህብስትነት ቀይሮ የእግዚአብሔር ልጅነቱን አላረጋገጠም። ይሄውም ሊታወቅ የመጽሐፍ ቃል አለ። ምን የሚል ነው? እግዚአብሔርን እሺ በሉት ወደ እናንተ ይቀርባል፣ ዲያብሎስን ተቃውሙት ከእናንተም ይሸሻል ተብሎ ተጽፏል። እመቤታችን ቅድስተ ቅዱሳን ድንግል ማርያም በቤተ ዶኪማስ ወይን እኮ የላቸውም ብላ የምልጃ ጥያቄ ስታቀርብ ውሃውን ወደ ወይን ጠጅ ለውጦት ነበረ። ደግሞ ዲያብሎስ መጥቶ ድንጋዩን ዳቦ አድርግ ሲለው አላደረገለትም። ውሃን ወይን ማድረግና ድንጋይን ዳቦ ማድረግ አንድ ግብር ነው። የወላጤ ስራ የአምላክነት ስራ ነው። እመቤታችን ስትጠይቀው ፈጸመላት ፈቃዷን። ነገር ግን ሴጣን ሲለው አላደረገውም። እናንተም ዲያብሎስን እሺ አትበሉት ለማለት ነው። ስለዚህ ሰው ከእግዚአብሔር አፍ በሚወጣ ቃል በጸሎት ከእግዚአብሔር አፍ በሚወጣ ቃል በጾም ከእግዚአብሔር አፍ በሚወጣ ቃል በምጽዋት ይህንን ጌታችን በማቴዎስ ወንጌል ምዕራፍ 6 ላይ ጸሎትን፣ ጾምን፣ ምጽዋትን አስተምሯል። እነዚህ ሁሉ ከእግዚአብሔር አፍ የወጡ ቃላት ናቸው። ቅዱሳት መጻሕፍት ነቢያት የጻፏቸው ብሉይ ኪዳን መጻሕፍትና ሐዋርያት የጻፏቸው የአዲስ ኪዳን መጻሕፍት የእግዚአብሔር ቃላት ናቸው። በመንፈስ ቅዱስ ምሪት የተጻፉ ናቸው። አዋልድ መጻሕፍት በሙሉ ዛሬ መምህራን የሚተረጉሙት ትርጓሜ፣ ኪዳኑ፣ ሰዓታቱ፣ ማህሌቱ፣ ቅዳሴ ሁሉ የእግዚአብሔር ቃል ነውና ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። በእንጀራ ይኖራል ለቁመተ ሥጋ። በዚያ ብቻ ግን የሚኖር ከሆነ እንደ እንስሳ፣ እንደ አራዊት፣ እንደ አዋፍ ከመሆን የዘለለ ሰውነትን ያው ገንዘብ አያደርግም ማለት ነው። ሰው የሚባለው ከእግዚአብሔር አፍ በሚወጣ ቃል ጭምር የሚኖር ፍጡር ስለሆነ ይቆየን።